ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ቦታ ሰላምታችሁ ብዝዝት ይበልልኝ ያልኳችሁ። ዛሬ እንግዲህ እናንተን በደንብ የሚጠቅም ነገር ነው ይዤ የመጣሁት። ፀጉራችሁ ሽበት ያለ ሰዎች በቀለም ሽበቱን ከምታጠፉ ቤት ውስጥ ያለ ነገር አዘጋጅታችሁ ፀጉራችሁ ወደ አለበት ቦታ እንድትመልሱ መክረዋለሁ ማለት ነው። እኔ ዛሬ ኦሊቬራውን ሬቱን አዘጋጅቻለሁ። በደንብ አጥባለሁ። ካጠብኩ በኋላ እንዲህ የቆራረጥኩ በትንሹ ከዛም በኋላ ፈጫለሁ ማለት ነው። አብረን እናያለን። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ይኸው በማሽኑ ኦሊቬራውን ሬቱን ወደ ማሽን የጨመርኩ። ሬት የማታውቁ ሰዎች የለምና በጣም ለፀጉራችን ምርጥ፣ ለእርገት፣ ለስላሴ ብዙ ነገር ይጠቅማል ማለት ነው። ሎሚም እንደዛው ለፀጉራችን በጣም አስፈላጊ ነገር ነው። አሲድ ስለሆነ ያለው ባክቴሪያዎችን ያጠፋሉ። ለፀጉር እድገት በጣም ጥሩ ነው። ፀጉራችን ደግሞ መልኩ በጣም ወደ ራሱ እንዲመለስ ያደርጋል። ሎሚ በተለይ ማለት ነው። በግማሽ ሎሚ ነው የምትጨምሩት። ለከርዳዳ ፀጉር በጣም ስለሚሆነው እንዳታበዙ ሎሚ ማለት ነው። ግማሽ ሎሚ ይበቃል። ዘይት ባላችሁበት ኦይል መስራት ትችላላችሁ። እኔ አሁን ለምሳሌ ደብረ ኦይል አለው፣ ኮኮኔት ኦይል መጨመር ትችላላችሁ። ኮኮኔት ኦይል እንደዛውም ደግሞ በፈለጋችሁ መጨመር ትችላላችሁ። ሁለት ማንኪያ ጨምራችሁ ማፍጫት ነው አብሮ። ከፈጫን በኋላ በደንብ ከፈጫን በኋላ እናጠፋለን። ከዛም በኋላ ቡና እናዘጋጃለን ቆልተን። እኔ ቡና አዘጋጅቻለሁ። በዛው ግን ቆልቻለሁ። አሁን የተፈጨ ቡና አለኝና ይሄው የተፈጨ ቡና 2 ማንኪያ ጨምሬ በደንብ እንዲዋሄድ አማስላለሁ ማለት ነው። ከዛም በኋላ ፀጉራችን ላይ በደንብ ከተዋሃደ በኋላ በደንብ አማስል ነው። ከዛም ፀጉራችን ላይ እንቀባለን ለ2 ሰዓት ወይም እንደዛው 1 ሰዓት ተኩል እናንተ በተመቻችሁ ጥቅልል አድርጋችሁ ፀጉራችሁን አስራችሁ ከ2 ሰዓት በኋላ መታጠብ ትችላላችሁ። በሳምንት 2 ጊዜም ብታደርጉም 3 ጊዜም ብታደርጉም ለፀጉራችሁ በጣም አሪፍ ነው። ፀጉራችን በአንዴ ለምን አልጠፋም ሽበት ማለት ሳይሆን በጊዜ ነው ወደ ራሱ የሚመለሰው። አሁን ለምሳሌ ቀለም ስንቀባ በጣም ፀጉራችን ስለሚጎዳው፣ በዚህ ደግሞ ቤት ውስጥ የምናዘጋጀው ነገር ፀጉራችን በጣም አሪፍ እያደገ ነው የሚሄደው እንጂ አይጎዳም። ስለዚህ ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ዩቲዩብ አዲስ አይደለም ቆይቷል፣ ግን የሰራውበት አይደለም። እናንተ ሰብስክራይብ ካደረጋችሁልኝ እኔም ደግሞ የበረታው እሰራለሁ ማለት ነው። ጥሩ ነገር ለእናንተ ያመጣለሁ። ያው በጣም አመሰግናለሁ። በጣም ነው የሚወዳችሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። መልካም ጊዜ ይሁንላችሁ። እንዲሁ ተጠቀሙ። ፀጉር አላድግ ማለት ውሸት ነው፣ ያድጋል። አንከባክቡ ፀጉራችሁን። መልካም ጊዜ። ሲነጋም ሲመሽ